አላህ ማን ነው? አላህ የዓለማት ፈጣሪ አስገኝና ገዢ ነው። በአረብኛ ቋንቋ አላህ ማለት አምላክ ወይም ደግሞ በአማርኛው እግዚአብሔር ማለት ነው። በአጠቃላይ ቃል አላህ በእስልምና እምነት ከሁሉ በላይ የሆነ ሙሉ በሙሉ ፍጹም የሆነና ብቸኛ አምልኮ የሚገባው ፈጣሪን ይወክላል። አላህ በእስልምና እምነት ውስጥ ያለው ቦታና ማንነት በዋነኛነት በአራት መሠረታዊ ነጥቦች ይገለጻል። አንደኛ፣ ተውሂድ። አላህ አንድ ነው። እስልምና አጥብቆ የሚያስተምረው ተውሂድ አንድ አምላክን ነው። አላህ በህልውናው በባህሪውና በአምልኮ ብቸኛ ነው። እርሱ አባትም የለውም፣ ልጅም የለውም፣ አልወለደም፣ አልተወለደም። ከሁሉ ልዩ አላህ ምንም ተጋሪ አጋዥ ወይም አምሳይ የሌለው ፍጹም ኃያል አካል ነው። ሁለተኛ፣ ፈጣሪነት ሩቡብያ፣ የዓለማት ገዢ አላህ ሁሉ ነገር የፈጠረ የሚንከባከብ የሚመግብ እና የሚያስተዳድር ነው። እርሱ ነው ፀሐይን፣ ጨረቃን፣ ምድርን፣ ሰውን፣ ጂንን፣ መላእክትንና ሌሎችንም ሁሉ የፈጠረው። የሁሉ ነገር ባለቤት፣ የፍጥረት ሁሉ ጣፈንታ፣ ሞት፣ ሕይወትና ሳቅ፣ ሲሳይ የሚወሰነው በእርሱ ፍቃድ ነው። ሦስተኛ፣ ውብ ስሞቹና ባሕርያቱ አስማኡል ሁስና፣ ፍጹም ባሕርያት። አላህ 99 እና ከዚያ በላይ የሆኑ ውብ ስሞች አሉት። እነዚያ ስሞች ፍጹም የሆኑ ባሕርያቶቹን ይገልጻሉ። ለምሳሌ አልረሕማን እጅግ በጣም ሩሩህ፣ አልገፉር መሐሪ፣ አልዓሊም ሁሉን አዋቂ፣ አልቀዲር ሁሉን ቻይ። አላህ በባሕርያቱ ከፈጠረው ፍጡር ጋር ፈጽሞ አይመሳሰልም። አራተኛ፣ አምልኮ ኡሉሂያ፣ አላህ ብቸኛ አምልኮ የሚገባው አካል ነው። ሙስሊሞች ሰላት፣ ጾም፣ ዘካና የአምልኮ ተግባራትን የሚያከናውኑት ለእርሱ ለአላህ ሱብሓነሁ ወተዓላ ብቻ ነው። ባጭሩ አላህ ለሙስሊሞች የፍጥረት መጀመሪያና የመጨረሻው መድረሻ ነው። እርሱ የሚጸለይለት የሚታዘዘውና የሚታመነው አንድ ብቸኛ አካል ብቻ ነው።